እሺ ተወዳጆች እንዴት ናችሁ? ዛሬም ካነበብኩት ከመጽሐፍ ቅዱስ ክፍል አንድ ክፍል ላጋራችሁ መጥቻለሁ። ስለዚህ ቪዲዮ በጣም ይጠቅማችኋል ብዬ ተስፋ አደርጋለሁ። ስለዚህ ፎሎ አድርጉኝ ወይም ደግሞ የፕላስ ምልክቷን ነክታችሁ አጥፉት። ሪፖስት አድርጉ፣ ሼር አድርጉ ለብዙ ሰዎች እንዲደርስ። ምክንያቱም የሚጠቅም ነገር ስለሆነ። ስለዚህ ቪዲዮ ትንሽ ረዘም ሊል ይችላል። ለዚህም ይቅርታ ጠይቃለሁ። በትዕግስት እንድታዳምጡኝ እፈልጋለሁ። እዚህ እኔ ማቅረብ የፈለኩት የመጽሐፍ ቅዱስ ክፍል ማቴዎስ ወንጌል ምዕራፍ 14 ላይ ያለ ቃል ነው ማለት ነው። እዚህ ይሄ ክፍል ስለ መጥመቁ ዮሐንስ ሞት ያወራል ማለት ነው። ስለ መጥመቁ ዮሐንስ ሞት ያወራል። መጥመቁ ዮሐንስ እንደምታውቁት የዘካርያስ የካህኑ ዘካርያስ ልጅ ነው። ደግሞ እናቱ ኤልሳቤጥ ትባላለች ማለት ነው። እናቱ ኤልሳቤጥ ትባላለች። ሶ ይሄ ሰው ለእግዚአብሔር የተለየ ሰው ነው። በእግዚአብሔር ቤት ረጅም ጊዜ ያሳለፈ ሰው ነው። አገልጋይ ነበር ማለት ነው። ሶ በዚህ ክፍል ላይ ስለሞቱ ሲያወራ ሄሮዶስ የሚባል ከእስራኤል ክፍለ ሀገሮች አንዱን የሚገዛ ገሊላ አካባቢን የሚገዛ አንድ ሄሮዲዮስ የሚባል ገዢ ነበር ማለት ነው። ሶ ሄሮዲዮስ ወንድም ነበረው። ወንድሙም ፊልጶስ ይባላል። ስለዚህ ይህ ፊልጶስ የሚባለው ሰው በመሞቱ ምክንያት ሄሮዲዮስ የፊልጶስን ሚስት ሄሮዲያዳን ሊያገባ ይፈልግ ነበር ማለት ነው። ሄሮዲያዳን ሊያገባ ይፈልግ ነበር። ነገር ግን ሄሮዲያዳን እንዳያገባ ዮሐንስ ስለሚከለክለው ወይም ዮሐንስ ስለከለከለው ሕጉ አይፈቅድም ብሎ ስላለው ዮሐንስን እስር ቤት ጥለው ነበር ማለት ነው። ዮሐንስን እስር ቤት ወርውሮት ነበር ማለት ነው። ሶ ዮሐንስ እስር ቤት ላይ እያለ አንድ ነገር ሆነ። ምን ሆነ? የሄሮዲዮስ የልደት ቀን ደረሰ ማለት ነው። የሄሮዲዮስ የልደት ቀን ደረሰ። ሶ ሄሮዲዮስ ለልደቱ ብሎ እኛ አሁን የሃፒ በርዝዴይ ብለን እንደምናከብረው ግብዣ አዘጋጀ። ብዙ መኳንንቶችን፣ ብዙ ሹማምንቶችን፣ ብዙ እንግዶችን ጋበዘ። ግብዣ አደረገ። ግብዣ ባደረገ ጊዜ በግብዣው ላይ የወንድሙ የፊልጶስ ልጅ ወይም የፊልጶስ ልጅ ወይም ደግሞ የፊልጶስ ሚስት የሄሮዲያዳ ልጅ ዘፈነችለትና እንግዶቹንም እሱንም በጣም አስደሰተች። ደስ የሚል ነገር አደረገች። በዛ ደስታ ምክንያት በህዝቡ ፊት ወይም ደግሞ በተጋባዡ እንግዳ ፊት ምን አለ? የፈለግሽውን ነገር ጠይቂ ይደረግልሻል። እስከ መንግስቴ እኩሌታ ድረስ ብትጠይቂ እሰጥሻለሁ ብሎ ቃል ገባ። ስለዚህ ቃል ስገባ ልጅቱ ደግሞ ብልጥ ናት። እናቴን ጠይቄ እመጣለሁ ብላ ሄደች። ከዛ እናቱን ስትጠይቀው እናቱ ምን አለች? የመጥመቁ ዮሐንስን ራስ በወጪት ወይም ደግሞ በሳህን እንዲሰጥሽ ጠይቂው አለችው። ስለዚህ እናቲቱም ሄሮዶስን ልታገባ ትፈልግ ነበር ማለት ነው። ምክንያቱም በዮሐንስ ተቃውሞ ምክንያት እሷ እንዳታገባ ቆይታለች። ስለዚህ የመጥምቁን ዮሐንስ ራስ በወጪት ወይም በሳህን አድርገው እንዲሰጥሽ ጠይቂ ብላት ነገረችው። ልጅቱም መጥታ በህዝቡ ፊት የመጥምቁን ዮሐንስ ራስ በሳህን ስጠኝ ብላ ጠየቀችው። መጽሐፍ ምን ይላል? በቦታው ሄሮዶስ በጣም አዘነ ይላል። በጣም አዘነ። ነገር ግን ስለ መሐላው ሲል ስለገባው ቃል ሲል ለማድረግ ተገደደ እና ሄዳችሁ ሄሮዶስ ዮሐንስን ከእስር ቤት አውጥታችሁ ራሱን ቆርጣችሁ ይዛችሁ በሳህን አምጡ አለ። ስለዚህ እነዛ አገልጋዮቹ ሄደው የዮሐንስን ራስ ቆርጦ በሳህን ይዞ ለልጅቱ ሰጡት። በጣም ያሳዝናል። ስለዚህ በመሰረቱ ቅድም ነግሬያቸዋለሁ። ይሄ ለእግዚአብሔር የተለየ የእግዚአብሔር አገልጋይ ነው እና ከዚህ በኋላ ምን ሆነ? ኢየሱስ በዛን ሰዓት በገሊላ አካባቢ እያገለገለ ነበረ። እዛ አካባቢ እያገለገለ ስለነበረ የሆነውን ነገር የዮሐንስ ደቀ መዝሙሮች ለኢየሱስ ነገሩት። ሄደው እንደዚህ እንደተቆረጠ እና እንደሞተ ሁሉ ለኢየሱስ ክርስቶስ ነገሩት። ከዛ
የዮሐንስን በድን ሌላውን ወስዶ ቀበሩት። ኢየሱስ ምን አለ? ለኢየሱስ ሲናገሩት ኢየሱስ ዮሐንስን ለምን ገደላችሁ ብለው ዮሐንስን ስለገደሉት ሰዎች በቀል ለመውሰድ እርምጃ ለመውሰድ ወደ ሄሮዶስ ቤት ወይም ወደ ለክስ አልሄደም። ሚላ መጽሐፍ ከሰማ በኋላ ኢየሱስ ለአገልግሎት ሄደ ይላል። ነገርም ለአገልግሎት ወጣ ይላል። ስለዚህ ይሄ ሰው ለኢየሱስ የተለየ ሰው ነው። መንገዱን የሚያቀና ኢየሱስ ክርስቶስ በሚመጣበት ሰዓት ላይ መንገዱን የሚያቀና ኢንክሉድ ኢየሱስንም ያጠመቀ በጣም ታላቅ እግዚአብሔር ሰው ነበረ። ግን እሱ ከሞተ አሟሟቱን በጣም ከባድ ነበር። ራሱ ተቆርጦ ነው የሞተው እና ኢየሱስ ምን አለ? ወደ አገልግሎቱ ወጣ። እሱ ብቻ አልገረመኝም። ሄሮዶስ ራሱ እስር ቤት ሆኖ ኢየሱስ ለመጠየቅም አልመጣም። ለመጠየቅም አልመጣም። ሄሮዶስም ደግሞ ሶሪ ዮሐንስ እስር ቤት በነበረ ጊዜ ኢየሱስ ዮሐንስን ለመጠየቅ አልመጣም። ዮሐንስን ለመጠየቅ ለመጎበኘትም አልመጣም። ዮሐንስም ደግሞ አልጠየቀኝም ብሎ አላኮረፈም። ስለዚህ ከዚህ የመጽሐፍ ቅዱስ ክፍል እኔ በጣም የተረዳሁት ነገር ምንድን ነው? ክርስትና የምድራዊ ስኬትን ተሞርክዘን የምንኖርበት ህይወት አይደለም። ምድር ላይ ተመቸ አልተመቸ፣ ተሳካ አልተሳካ፣ ኖረን ሞተን ክርስትና የሰማያዊ ጉዳይ ነው ማለት ነው። ስለዚህ አፍተር ኦል ኢየሱስ ክርስቶስ ያውቃል ማለት ነው። ዮሐንስን ላይ የሚጠብቀውን አክሊል ያውቅ ነበር ማለት ነው። ለዮሐንስ የተዘጋጀውን አክሊል ያውቅ ነበረ። ስለዚህ ከዚህ ከጊዜያዊ ኑሮ ወደ ዘላለም ህይወት እንደተሸጋገረ ስለሚያውቅ ኢየሱስ ዮሐንስ ሞቷል ብሎ ዮሐንስ ደቀ መዝሙሮች ሄዶ ሲያወሩ ምንም አይነት አክሽን አልወሰደም፣ ሪአክሽንም አላሳየም። ቀጥታ ወደ አገልግሎቱ ነው የሄደው። ስለዚህ አንዳንድ ሰዎች በዚህ ዘመን ክርስትና ጀስት የድሎት እኔ ክርስቲያን ስለሆንኩ ነው ይሄ መከራ የደረሰኝ፣ እኔ አገልጋይ ስለሆንኩ ነው እንደዚህ አይነት ህይወት የምኖረው ይላል። ኦቬስ በቃ ትኖራለህ። ክርስትና የዚህ ዓለም ኑሮ መለኪያ አይደለም፣ የዘላለም ህይወት ነው እሱ። ስለዚህ የዘላለምን ህይወት ለማግኘት አንተ እዚህ ምድር ላይ ከሚደርሰው መከራ ጋር ማነጻጸር የለብህም። ምክንያቱም እነ ዮሐንስ አላነጻጸሩማ፣ እነ ጴጥሮስ አላነጻጸሩማ፣ እነ ጳውሎስ አላነጻጸሩማ። ስለዚህ እኛ ክርስቲያን ስንሆን ክርስቲያን ስንባል የዘላለምን ህይወት ነው ማነጻጸር ያለብን እንጂ በዚህ ምድር ምቾትን ድሎትን ከክርስትና ጋር ማወዳደር የለብንም። ስለዚህ ክርስቲያን ስለሆንን የተሻለ ነገርን ባንጠብቅ ጥሩ ነው። በዚህ ምድር ላይ ስንኖር ክርስቲያን ስለሆነን ሀብትን ባንጠብቅ ጥሩ ነው። ጤናን ባንጠብቅ ጥሩ ነው። ምቾትን ባንጠብቅ ጥሩ ነው። ይሄን ለማለት ነው። ቪዲዮ ትንሽ ረዝሟል፣ ይቅርታ ጠይቃለሁ። አመሰግናለሁ። ፎሎ አርጉ፣ ሼር አርጉ፣ ኮፒ ሊንክ አርጉ። ወዳችኋለሁ። እኔ ጋር ያለው ስሜቴ ነው።